ሰላም ጤና ይስጥልኝ። በዛሬው ቪዲዮ ምንም አይነት ውድ ካሜራና ማይክ ሳያስፈልግ በካፕካት ብቻ እንዴት ቪዲዮዎቻችንን ፕሮፌሽናል ማስመሰል እንደምንችል አሳያችኋለሁ። በዚህ ቪዲዮ የቪዲዮን ባክግራውንድ ብለር ማድረጊያ፣ የፊት ውበት ማስተካከያ፣ የስቱዲዮ ላይቲንግ አጠቃቀም እና ሌሎች ቀላል ዘዴዎችን አንድ ባንድ እናያለን። እሺ፣ በመጀመሪያ ቪዲዮዎች ወደ ካፕካት ኢምፖርት እናደርጋለን። የምንሰራውን ቪዲዮ ማለት ነው። ከዛ ካስገባን በኋላ ቪዲዮን ከመስተካከሉ በፊት ምንም እንደሚመስል መጀመሪያ እናያለን። ፊታችንን ይበልጥ ጥሩ ለማድረግ መጀመሪያ እዚህ ጋር ሪተች የሚለውን አማራጭ እንመርጣለን። እዚህ ውስጥ ቆዳችንን ስሙዝ፣ ፊታችንን የሆነ ውበት እንዲኖረው ጥርሳችን ማንጣት እንችላለን። ቀጥሎ ደግሞ በቪዲዮዎች ላይ ያለውን ይሄ ባክግራውንድ ላይ የሚረብሹ ድምጾች ካሉ እነሱን እናጠፋለን። ከዛ ቪዲዮን ነክተን ሪዲዩስ ኖይዝ የሚለውን እናበራለን። አይቻለው ለማለት በጣም ይከብደኛል። ስለዚህ አሁን ደግሞ ቪዲዮውን ይበልጥ ሲኒማቲክ የሚያደርግ አንድ ምርጥ ትሪክ አሳያችኋለሁ። እሱም አጀስትመንት ውስጥ ገብተን ከርቭ የሚለውን እንመርጣለን። እዚህ ላይ ከላይ አንድ ነጥብ አድርገን በጥቂቱ ወደ ላይ ከፍ እናደርጋለን። ከዛ እዚህ ሌላ አንድ ነጥብ ጨምረን ደግሞ በጥቂቱ ወደ ታች ዝቅ እናደርገዋለን። ይህንን ካደረግን በኋላ የመጣውን ለውጥ እዚህ ጋር በግልጽ ማየት ትችላላችሁ። ቀጣዮቹን ስቴፖች በቀላሉ ለመስራት ቪዲዮን አንድ ጊዜ ደብል ክሊክ እናደርገዋለን። ከላይ ባለው ኦቨርሌይ ቪዲዮ ላይ ድምጽ 0 እናደርገዋለን። ሪሙቭ ባክግራውንድ ውስጥ በመግባት አውቶ ሪሙቫል የሚለውን መርጠን ባክግራውንዱን እስኪጠፋ እንጠብቃለን። በመቀጠል ባክግራውንዱ ላይ ላይት እንዴት እንደምናስገባ ላሳያችሁ። ቪዲዮ ነክታችሁ የባክግራውንድ ቪዲዮ እንመርጥና ሪላይት የሚለውን እናበራለን። ከዛ ሪላይት ውስጥ ከገባን አሁንን የሚነካውን አሁን የነካውትን ተመርጣላችሁ። ለሁለቱም የሚሆን መብራቶችን በታይፕ ስር ፖይንት የሚለውን ከዛ በኦብጀክት ስር ደግሞ ባክግራውንድ የሚለውን እንመርጣለን። መብራቶቹን ወደምንፈልገው ቦታ ማንቀሳቀስ እንችላለን። ደስ የሚለንን ከለር እንመርጣለን። እዚህ ጋር ባክግራውንዱ ይበልጥ እንዲያምር ሁለት የተለያዩ ከለሮችን እንጠቀማለን። እናንተም ሁለት ከለር እንድትጠቀሙ ይመክራችኋለሁ እንደ ሙዳችሁ። የመብራቱን ብራይትነስ በጥቂቱ ስንቀንስ ባክግራውንዱ ይበልጥ ማራኪ ይሆናል። ከዛ እንደ ፍላጎታችሁ ሌሎችንም ማስተካከል ትችላላችሁ። መብራቶቹ ልክ በተፈጥሮ እዛ የነበሩ እንዲመስሉ ሁሉንም ሴቲንጎች በጥንቃቄ አስተካክሉ። አሁን ደግሞ የኦቨርሌይ ቪዲዮ እንመርጥና ሁለተኛው ቀደም ወደ ታች ያወረድነውን ቪዲዮ እንመርጣለን። እዛ ውስጥ ሪላይት የሚለውን እናበራለን። በመቀጠል ከዛ ፋሻል የሚለውን ነክተን ሶፍት ላይት የሚለውን ኤፌክት እንመርጣለን። ይህንን መብራት ፊታችን ላይ ተስማሚ ቦታ ላይ እናስቀምጠውና ከዛ ኦብጀክት ውስጥ ገብተን ፒፕል የሚለውን እንመርጣለን። በቪዲዮ ላይ አሁን ከቪዲዮዎቹ ጋር እንደዋሃዱ ሌሎች ሴቲንጎችን እንደ ፍላጎታችን እናስተካክላለን። ቀጣይ ስቴፕ የጎን ሳይድ ላይት ማብራት። ይህንን ለማድረግ ፖዚቲቭ ሳይድ ትጨምራላችሁ። መብራቱ በግራ ወይ በቀኝ በኩል ካስቀመጥን በኋላ የምንፈልገውን ከለር እንመርጣለን። በታይፕ ስር ዳይሬክሽን የሚለው፣ በኦብጀክት ስር ደግሞ ፒፕል የሚለውን እንመርጣለን። ይህንን መብራት በፈለግነው ሰዓት ቦታውን መቀያየር እንችላለን። ልክ እንደ ሙዳችሁ ላይቲንጉ ይበልጥ ጎልቶ እንዲወጣ ኢንተንሲቲውን የላይቱን ኃይሉን እንጨምረዋለን። ዲስታንሱ ላይቱ ርቀቱን ደግሞ በጥቂቱ እንቀንሰዋለን። እንደ ቪዲዮዋችሁ ሁኔታ ሃይላይት እና አጠቃላይ ብራይትነሱን አስተካክሉ። አሁን ደግሞ የጀርባ ብለር እንዴት እንደምናደርግ አሳያችኋለሁ። ኢፌክትስ ውስጥ እንገባለን። ቪዲዮ ነክታችሁ የመጀመሪያ ቪዲዮ ኢፌክትስ፣ ከዛ ሌንስ የሚለውን እንመርጣለን። ከዛ ብለር የሚለውን ኢፌክት እንፈልጋለን። ካጣችሁ ሰርች ቦታ ሰርች ካረጋችሁ ይመጣል። ኢፌክቱ ጎት ከመጣ በኋላ
አንድ ሙሉ መሆኑን ቼክ ታደርጋላችሁ ነበረው ፋይት በጣም ስለወደድኩ ነው እና መጠኑን መቀነስ ብለሩ እንደ ሙዳችሁ መቀነስ ትንሽ በደንብም ብለር ከሆነ ትንሽ ባክግራውንዱ በደንብ አይታይም ግን ስሙዝ ሆኖ እንዲታይ ወደ 20ዎች ወደ 30 ወደ 40 አካባቢ አሪፍ ይመስለኛል። እንደ ሙዳችሁ አስተካክሉ። እዚህ ጋር ቪዲዮዎችን ይበልጥ ሲኒማቲክ እንዲመስሉ አጠቃላይ ከለር አጀስትመንት እንጨምርበታለን። አጠቃላይ ሲሆን ቪዲዮ አትናኩም ማለት ነው። ሁለቱንም አንድ ላይ ኤዲት እንዲሆን ስለሆነ አጠቃላይ ከለሩን እናስተካክላለን። አሁን ደግሞ በቀኝ በኩል ያሉ እንደ ቪዲዮዋችሁ ማስተካከል እንችላለን። እኔ ብዙን ጊዜ ቴምፐሬቸር እና ሳቹሬሽን እና ኮንትራስት በጥቂቱ መጨመር እና ሃይላይት መቀነስ እወዳለሁ። ቪዲዮ ይበልጥ ጥራቱ እንዲኖረው ሲኒማቲክ እንዲሆን ሻርፕኔስ እና ፌድ እንጨምርበታለን። እሺ አሁን ማስተካከያዎቹን ከጨረስን በኋላ ቪዲዮ ምን እንደሚመስል አብረን እንይ። ስለ ተከታተላችሁ ከልብ አመሰግናለሁ። የካፕካትን የቅርብ ጊዜ ስሪት አውርዱ። አፕዴት የሆነውን የድሮዎቹ ላይ መጣ ይችላል ሪቴች እና ሪላይቱ እና ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ።